የአምልኮ አዳራሽ የምረቃ መርሃ ግብር ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የማዕከላዊ ምዕራብ ሸዋ ክልል የጎጆ ቁጥር 1 አጥቢያ የአምልኮ አዳራሽ ምረቃ ስነስርዓት ተካሂዷል። እሁድ ግንቦት 30 2018 ዓ.ም በተካሄደው ስነስርዓት ላይ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልማት ኮሚሽን ኮሚሽነር የሆኑት ፓስተር ብርሃኑ ታረቀኝ፣ የክልሉ ፕሬዝዳንት ፓስተር ከበደ ይልማ፣ የቤተ እምነቱ የቦርድ አባልና የክልሉ ስራ አስፈጻሚ ኮሚቴ ሰብሳቢ ፓስተር ተረፈ በቀለ እንዲሁም የሌሎች አብያተ ክርስቲያናት መሪዎች የተገኙ ሲሆን የመንግስት የስራ ኃላፊዎችና የተለያዩ ተጋባዥ እንግዶች ታድመዋል። የአጥቢያዋ የመሪዎች ጉባኤ ሰብሳቢ የሆኑት ወንድም ተሰማ በየነ እንኳን ደህና መጣችሁ መልእክት ካቀረቡ በኋላ የክልሉ ፕሬዝዳንት ቤተክርስቲያኗ ስላስገነባቸው የማምለኪያ ህንፃ ጌታን በማመስገን በዚህ አስቸጋሪ ወቅት ይህን ግዙፍ የአምልኮ አዳራሽ ግንባታ አጠናቃችሁ ማስመረቃቸው አጥቢያዋ ከዚህ በላይ ለመስራት የተሰጡ ምዕመንና አገልጋዮች እንዳሏት አመልካች ነው ካሉ በኋላ አጥቢያዋ በቀጣይ በሙሉ አቅሟ ወደ ወንጌል ስርጭትና ትውልድ መቅረጽ ላይ ትኩረት በማድረግ ጎን ለጎን የጀመረችውን የልማት ስራ አጠናክራ መቀጠል አለባት ሲሉ መልእክታቸውን አስተላልፈዋል። እግዚአብሔር ቃል መልእክት በፓስተር ብርሃኑ ታረቀኝ የቀረበ ሲሆን ተጋባዥ እንግዶች ንግግር አድርገዋል። የአጥቢያዋ መሪ እረኛ የሆኑት ፓስተር ሚሊዮን ሁምኔሳ ስለ አጥቢያዋ ታሪካዊ አመሰራረትና የልማት ስራዎችን ገለጻ በማድረግ በግንባታው ላይ ጉልህ ተሳትፎ ያደረጉትንም ሁሉ አካላትን አመስግነዋል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የአርሲ ዞን ክልል የመጋቢ ሹመት ተካሄደ። እሁድ ግንቦት 30 2018 ዓ.ም በአሰላ ቁጥር 1 ሙሉ ወንጌል አጥቢያ ከቤተ እምነቱና ጥሪ የተደረገላቸው እንግዶች ምዕመን ተገኝተዋል። ከተመሰረተች 60 ዓመታትን ለማስቆጠር ጥቂት የቀራት ለበርካታ አገልጋዮች መነሳትና አጥቢያዎች መትከል ምክንያት የሆነችው የአሰላ ቁጥር 1 ሙሉ ወንጌል አጥቢያ ለበርካታ ዓመታት በተለያዩ የአገልግሎት ዘርፍ ስታገለግል ለቆየችው ለመጋቢ ወይንሸት ጌታቸው የመጋቢ ሹመት ሰጥታለች። በአርሲ ዞን ውስጥ ብቸኛና የመጀመሪያ ተሿሚ መሆኗን ተወስተዋል። በዕለቱ የሹመት ስነ ስርዓቱን ያስፈጸሙት መጋቢ ታረቀኝ ኡመታ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የወንጌል ተልእኮና የእረኝነት መምሪያ ኃላፊ ሲሆኑ የእግዚአብሔር ቃል በማካፈል የሹመት ስነ ስርዓቱን አካሂደዋል። በዝግጅቱም መጋቢ ወይንሸት ጌታቸው በተለያዩ የአገልግሎት ዘርፍ ያበረከቱትን አስተዋጽኦ ያፈሯቸውን ፍሬዎች በዝርዝር ተወስተዋል። መጋቢ ወይንሸት ጌታቸውም እግዚአብሔር በማመስገን ከክርስትና ጅማሬያቸው እስከ አገልግሎት ማብቃት አስተዋጽኦ ያደረጉትን ሁሉ አመስግነዋል። ክርስቲያኒቱ ያሉ የአገልግሎት ዘርፎችም ለመጋቢ ወይንሸት የተለያዩ ስጦታዎችን አበርክተዋል። በመጨረሻም የአርሲ ዞን ክልል ፕሬዝዳንት የሆኑት መጋቢ ስዩም ከበደ ለመጋቢ ወይንሸት ለቤተ ክርስቲያን መሪዎችና ለምዕመኑ የእግዚአብሔርን ቃል ምክር አካፍለዋል። አዘጋጆችም ጌታ መልካም ጊዜ እንደሰጣቸው ገልጸዋል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የልጆች አስተማሪዎች ስልጠና ተካሄደ። ቅዳሜ ግንቦት 29 2018 ዓ.ም በመገናኛ ሙሉ ወንጌል አጥቢያ በተካሄደው የልጆች አስተማሪዎች ስልጠና ላይ ከተለያዩ አጥቢያዎች የተውጣጡ 55 አስተማሪዎች ተገኝተዋል። የደቡብ ምስራቅ አዲስ አበባና አካባቢው ክልል የወጣቶች ክፍል ኃላፊ የሆኑት ፓስተር ኤልያስ አየለ የመክፈቻ ንግግር በማድረግ በዝማሬ አገልግለዋል። በመቀጠል የልጆች ዓለም፣ የአስተማሪ አይነቶች፣ የልጆች ዕድሜና ባህሪ፣ አስተማሪዎች እንዴት ማስተማር እንዳለባቸው በሚሉ ርዕሰ ጉዳዮች ላይ ስልጠና የተሰጠ ሲሆን ስልጠናውን እህት ማርሴ፣ እህት ኢትዮጵ፣ እህት ሩት በጋራ በመሆን ሰጥተዋል። ከስልጠናው በኋላ የአንድነት፣ የጨዋታ፣ የውይይት ጊዜ ተካሂዷል። የክላስተር 2 አስተባባሪ የሆነችው እህት ዲቦራ ደምሴ እንደገለጸችው ስልጠናው ልጆች እንዴት ባለ መንገድ ማስተማር እንዳለብንና ልጆች ከእድሜያቸው አንጻር እንዴት ማስተማር እንዳለብን ግንዛቤ የሚያስጨብጥና ዛሬ ላይ ሆኖ የልጆችን ነገ ከእግዚአብሔር ቃል አንጻር በደንብ በመቅረጽ ማሳመር እንደሚቻልና እግዚአብሔር የሚፈራ የሚያከብር ትውልድ ለመፍጠር በእጅጉ የሚረዳ ስልጠና እንደሆነ ለዝግጅት ክፍላችን ገልጸዋል። ማራናታ በሚል መሪ ቃል የልጆች ኮንፈረንስ ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል በቡራዩ ከታ አጥቢያ ማራናታ በሚል መሪ ቃል የልጆች ኮንፈረንስ ተካሂዷል። የኮንፈረንሱ ዓላማ ቤተሰቦች ልጆችና ራሳቸውን ለጌታ ምጽአት እንዲያዘጋጁ ለማንቃት ሲሆን ልጆች የተለያዩ ፕሮግራሞችን አቅርበዋል። እንዲሁም የሰሜን ምዕራብ አዲስ አበባና አካባቢው ክልል የልጆችና ወጣቶች አገልግሎት ክፍል ኃላፊ የሆኑት መጋቢ ሽመልስ ጠጂ ንቁ ሁሉ ነገር መጨረሻ አለው በሚል ርዕስ የእግዚአብሔር ቃል አካፍለዋል። ለልጆች በመጸለይ በርካታ ልጆች ከአጋንንት እስራት ተፈተዋል። አዘጋጆችም ጌታ መልካም ጊዜ እንደሰጣቸው ገልጸዋል።
በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን አዲስ የተደራጀው የደቡብ ምስራቅ ወለጋና አካባቢው ክልል ጠቅላላ ጉባኤ ተካሄደ። አርብ ግንቦት 28 2018 ዓ.ም የደቡብ ምስራቅ ወለጋና አካባቢው ክልል ጠቅላላ ጉባኤ ሲካሄድ በክልሉ ከሚገኙት ከ107 አጥቢያዎች የመጡ 90 የቤተ ክርስቲያን መሪዎች ተገኝተዋል። የጸሎትና የዝማሬ ጊዜ የተካሄደ ሲሆን ጉባኤውም እግዚአብሔርን አምልከዋል። እግዚአብሔርን ደስ የሚያሰኘው ልብ ይኑረን በሚል ርዕስ በመጋቢ ተረፈ በቀለ መልእክት ተላልፈዋል። ቤተ እምነቱ የሰላም ግንባታ አገልግሎት ዳይሬክተር የሆኑት መጋቢ ሽፈራው ራጋ በመገኘት አዲስ ለተደራጀ የደቡብ ምስራቅ ወለጋና አካባቢው ክልል ፓስተር ቡሩሴ ሽዌን የክልሉ ፕሬዝዳንት አድርጎ ሲሰይሙ ፕሮግራሙን በመምራት አስፈጽመዋል። መልካም ጊዜ እንደሰጣቸው ለዝግጅት ክፍላችን ገልጸዋል።